አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። ሁላችሁንም በያላችሁበት አላህ ሱብሃነሁ ወተዓላ ሰላማችሁን ብዝት ብዝት ያደርግልኝ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ውድ ሀገሬ ልጆች እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አህለን ወሰህለን ብያለሁ ውዶቼ። ዛሬ ደግሞ ይዤላችሁ የመጣሁት ምንድን ነው የጀነትና የጀሀነም በሮችን ስም ዝርዝሮች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። በአክብሮት ጠይቃለሁ። እስከ መጨረሻ ድረስ እንደምትከታተሉኝም ተስፋ አደርጋለሁ ውዶቼ። ዛሬ እንግዲህ የጀሀነም በሮች የጀነት በሮች ከሚለው ኢንሻአላህ ከጥሩ እንጀምራለን ማለት ነው። የጀነት በሮች ስም ስንት ናቸው ለሚለው 8 ናቸው። አንደኛው ባቡ ሶላት ይባላል። ሶላት አዘውትረው ለሚሰግዱ የሚገቡበት በር አይነት ባቡ ሶላት ይባላል ማለት ነው። ሁለተኛው ደግሞ ባቡ ጀሀድ ለሚወጡ የሚገቡበት በር ነው። ሶስተኛው ባቡ ሶደቃ ለሚሰጡ ሰዎች የሚገቡበት በር ነው። አራተኛ ባቡ ረያን የጾመኞች በር የሚገቡበት የጀነት በር ስም ነው። አምስተኛ ባቡ ጀሀድ በየአመቱ አምስተኛ ባቡ ሀጅ በየአመቱ ሀጅ የሚያደርጉ ሰዎች የሚገቡበት በር ነው። ስድስተኛ ባቡ ቃሊሚን ለታጋሾች እና ይቅርታ የሚያደርጉ ሰዎች። ሰባተኛው ሰባተኛው ባቡ ኢማን ነው። ለደግ ሰዎች እና እምነታቸው በደግ ለሚጠብቁ ለሚያስተምሩ ሰዎች የሚገቡበት አይነት ነው። ስምንተኛው እና የመጨረሻው ባቡ ዚክር አላህን በብዛት ለሚያወሱ ሰዎች ነው ማለት ነው። የጀሀነም በሮች ደግሞ ስንት ናቸው የሚለውን እናያለን። 7 ናቸው። አንደኛው ጃሂም ይባላል። በአላህ እና በመልእክተኛው ሰለላሁ ዐለይሂ ወሰለም እምነት ትዕዛዝ ያልጠበቁ ሰዎች የሚገቡበት በር ነው። ሁለተኛው ጀሀነም ትልቁ በር ሲሆን ጣዖታት የሚያመልኩ የሚገቡበት በር ነው። ሶስተኛው ሰኢር ይባላል። እሳት አምላኪ የሚገቡበት በር ነው። አራተኛ ሰቀር ይባላል። በአላህ የማያምኑ የሚገቡበት በር ነው ማለት ነው። አምስተኛው ሙሳን አምላክ ነው ያሉት የሚገቡበት ነው። ስድስተኛው ደግሞ ኻዊያ ኢስሃን አምላክ ነው ያሉት የሚገቡበት ነው። ሰባተኛው እና የመጨረሻው ኮታማህ በአስከፊ ከጀሀነም የላቀ ሲሆን ለአጋሪዎች ተደግሳለች። አላህ ስብሓነሁ ወተዓላ ከእንደዚህ አይነት ነገር ይጠብቀን። አላሁመ ኢኒ አዑዙ ቢከ ሚነል አዛቢል ቀብር። አላህ ከቀብር ቅጣቶች ይጠብቀን። ላይክ ሼር እያደረጋችሁ አበረታቱኝ። እስኪ ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ ማለት ነው ውዶቼ። እስከ መጨረሻው እንደምትከታተሉኝ ተስፋ አደርጋለሁኝ። አዲስ የሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው ውዶቼ። አብረን ወደፊት ማለት ነው አብረን እንደግ እና ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ያድርግልን። ለሰላሟን ብዝት ያድርግልን። ከፍ ከፍን እንጂ ዝቅ ዝቅን አላህ የያዝልን። ከስደት ደግሞ በቃ ብሎ አላህ በሀገራችን ላይ ከቤተሰቦቻችን ጋር አላህ ሱብሃነሁ ወተዓላ ይሰብስበን። አሚን በሉ እሺ። የኛ ዱዓ ይደርሳል እና ከብዙ ነገሮች ነው እዚህ ጋር ስንኖር ብዙ ነገሮች ሊሰሙን ይችላሉ። ኢንሻአላህ ይሄን ቀን ያልፋል።
ያልፋል። ኢትዮጵያ የኢትዮጵያን አላህ ስብሃነ ወተዓላ ከፍ ከፍ ያደርጋት በደግ ነገር ማለት ነው። በክፉ የማያትን አይናቸውን የያዝልን፣ በደግ የሚያዩን አብረው ከኛ ጋር ከፍ ይበሉ ማለት ነው። ከሁሉም ቀድማ ትገኝ እሷ። አገር ሰላም ሲሆን አገር ከፍ ሲል ህዝቦቿም ከፍ ይላሉና አላህ ሰላሟን ብዝት ያደርግልን፣ ብድግ ብድግ ያደርግልን ማለት ነው ኢንሻአላህ። እና በተረፈ እስከ መጨረሻው ድረስ መከታተላችሁን አትርሱ። ላይክ ሸር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉኝም ስለምታበረታቱኝም በጣም አድርጌ አመሰግናለሁ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ምንም አይከፈልበትም፣ ለእናንተ የሚጠቅም ነገር ነው የምለቅላችሁና ትማሩበታላችሁ ብዬም አስባለሁኝ። ሳትሰለችሁ እስከ መጨረሻው ድረስ እንደምትከታተሉኝም ተስፋ አደርጋለሁኝ። ጀዛኩሙላሁ ኸይር ብያለሁኝ። አላህ ሁላችሁንም ብያላችሁበት ሰላማችሁን ያብዛ፣ ሰላማችሁን ብዝት ያድርግልኝ። ወጥቶ ከመቅረትም አላህ ስብሓነ ወተዓላ ይጠብቀን ማለት ነው ውዶቼ። እና ባይ ባይ። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ።